ሰላም አድማጭ ተመልካቾቻችን ይህ ብሪጅ ሚዲያ ነው። ብሪጅ ሚዲያ ሚልቶ ፕሮግራም በዘንድሮ ምርጫ የተወሰኑ ነገሮች የታወቁ ነገሮች አሉ። ይሄ ምርጫ ዝም ብሎ የሚናቅ አይደለም። ኢቭን የአውሮፓ ህብረት ይሄን ምርጫ የመታዘብ ፍላጎት የለውም። ካለመሳተፍ ለመሳተፍ አማራጭ ነበራቸው ወይ? ታሰሩ በቃ ማስፈታት ነው ያለበት። ፖለቲካ ውስጥ ደግሞ ሰተት ተቀበላል። ብልጽግና ቻሌንጅ ገጥሟል ብዬ ከምጠብቃቸው ቦታዎች አንዱ ወላይታ ላይ ነው። ምክንያቱም ምርጫውስ ምን ይዞ ሊመጣ ይችላል? መንግስት በተለያየ ቦታ ላይ ሊሸነፍ ይችላል። አሁንም እኔ የምፈራው እነዚህ ፓርቲዎች ሊባሉ ይችላሉ። አብንና ባልደራስ ጥምረት ቨርሰስ ኢዜማ አሁን ኦኤልኤ ፍጩ ለማቅረብ ቢሞክር ኢዜማ እንግዲህ ለብልጽግና ቅርብ ነው የተባለ የሚታማው ፓርቲ 50 ምናምን ወረዳ ላይ እጩ እንዳያቀርብ ከተከለከለ በትክክል ተወዳድሮ ሊያሸንፈው የሚችልን ፓርቲ ምን ያህል ይፈቅዱለት ነበር? ለተወሰነ ጊዜ ስልጣኑን ኮንፈርት መስጠት እኔም ማስብ መግለጫ ሲሰጡት ጠቅላይ ሚኒስትሩ ይሄ ምርጫ ቻሌንጂንግ ነው ብለዋል። ቻሌንጂንግ ነው ያሉበትን ሁኔታስ እንዴት ታያለ? ይሄ 97 ላይ ለምሳሌ ሄደን ኢቫሉዌት እናደርገው ይሄንን የአዲስ አበባ ምርጫ ወጣዋል ብሎ አስበው ከሆነ ብልጽግና በጣም የተሸወደ ይመስለኛል። በእርግጠኝነት ብልጽግና አዲስ አበባ ላይ አጣብቂኝ ውስጥ ይገባል። የኦሮሞ ፓርቲዎች ግን ይሄንን እንዴት እንሸጠዋለን ብሎ መዘጋጀት አለ። ከምርጫ ወጡ አዲስ አበባን ማጣት ኢትዮጵያን ማጣት ነው ብዬ ነው ማስበው።